በምድር ላይ ዓለሙን አንቀጥቅጠው የገዙት ሰራዊቶች አንዲትን ዓላማ ነገቡ፣ የእግዚአብሔርን ንብረት ዘርፎ መውረስ። እነርሱ ዝም ብለው ሕንፃን አልዘረፉም፣ ይልቁንም ወደ ሰማይ መግቢያ የሆኑትን አዕማድ ሰባበሩ። ከአንድ ቤት በላይ የሚመዝነውን ያን የነሐስ ተራራ በታተኑት። የተቀደሱትን የወርቅ ጽዋዎች እንደ ተራ የቤት ዕቃ በከረጢታቸው ውስጥ ከተቱ። በመጨረሻም የተረፈውን በእሳት አጋይተው ወደ አመድነት ቀየሩት። ናቡከደነጾር ስራውን ሲያበቃ በምድር ላይ እጅግ የተቀደሰውን ስፍራ የነበረውን ያ መቅደስ የድንጋይና የአመድ ክምር ሆኖ ቀረ። ነገር ግን ይህ ክስተት በታሪክ ውስጥ ከታዩ ወረራዎች ሁሉ የሚለየው በአንድ ትልቅ ምስጢር ነው። አምላክ ይህ መከራ እንደሚመጣ አይቶት ነበር፣ ፈቅዶትም ነበር። እንዲያውም የመጀመሪያው ችቦ ከመወርወሩ በፊት በመለኮታዊው ክብር ቀድሞ መቅደሱን ለቆ ወጣ። ናቡከደነጾር የእስራኤልን ሀብት የሰረቀ መስሎት ነበር። ነገር ግን መጨረሻው ለገዛው መንግስቱ የጥፋት ደብዳቤ የሚሆኑትን የቅዱሳት ነዋያት በእጁ እንደያዘ ፈጽሞ አላወቀም። ይህ በምድር ላይ ተገንብቶ የነበረው ታላቅ መቅደስ በአንድ ቀን ውስጥ እንዴት እንደፈረሰ የሚተርክ ታሪክ ነው። የአምላክን ነዋያት ማን ወሰዳቸው? በባቢሎን ውስጥስ ምን ደረሰባቸው? እንዴትስ እያንዳንዱ ነዋይ አምላክ ቀድሞ እንደተናገረው ወደ ቤቱ ተመለሰ? ያንን ሰማያዊ ግርማ የተላበሰ ሕንፃ ለማቆም 180,000 ሰዎች ለ7 ዓመታት ደከሙ። እንደ ትናንሽ ቤቶች የሚገዝፉ ታላላቅ ድንጋዮችን ፈለፈሉ። ነገር ግን ለዚያ ለተቀደሰው ስፍራ ካላቸው ታላቅ ፍርሃትና ክብር የተነሳ እንደተጻፈው እያንዳንዱ ድንጋይና ገና በቆፋሪዎቹ እጅ እያለ ተጠርቦ ተስተካክሎ ይመጣ ነበር። በመቅደሱ መስሪያ ስፍራ ላይ አንዲትም መዶሻ ወይም መጥረቢያ ድምፅ አልተሰማም። ያ መቅደስ በማይታዩ እጆች የታነጸ ይመስል በታላቅ ጸጥታና ረዓድ ተገነባ። የመቅደሱ ማደሪያ 30 ሜትር ርዝመት በ15 ሜትር ቁመት ነበረው። ነገር ግን የባዕድ አገራት ነገሥታትን መላስ ያስያዘው፣ አፋቸውንም በእጃቸው ያስጫነው ውስጣዊ ውበቱ ነበር። ከመሬት እስከ ጣሪያው ድረስ ያሉት ግንቦች ሁሉ መዓዛው በሚጣፍጥ የሊባኖስ ዝግባ ተለብጠው በላያቸው ላይ በንጹሕ ወርቅ ተለብጠው ነበር። ጎልቶ የሚታይ አንድም ድንጋይ አልነበረም። 10 የወርቅ መቅረዞች በሚፈነጥቁት ብርሃን የወርቅ ግንቦች ከውስጥ ያብለጨልጫሉ። በውጭ አደባባይ ላይ ያለው አስደናቂ የነሐስ ክብ ኩሬ ቆሞ ነበር። ይህም በጥንታውያኑ ዘንድ ተወዳዳሪ የማይገኝለት ታላቅ ጥበብ ውጤት ነበር። ክብነቱ 4 ሜትር ከግማሽ የሚሆን 44 ሊትር ውሃ የሚይዝ ግዙፍ ገንዳ ነበር። ይህ ታላቅ ባህር በጥበብ የተቀረጹ በ12 የነሐስ በሬዎች ጀርባ ላይ ተቀምጦ ነበር። ይህም ካህናቱ በየቀኑ የሚታጠቡበት፣ የሰው ልጅ ደግሞ ሳይነጻ ወደ ቅድስና መቅረብ እንደማይቻል የሚያስታውሱ የመንጽሔ ምልክት ነበሩ። ነገር ግን ይህ ሁሉ ወርቅ፣ ነሐስና እንደ ተራ ጠጠር በኢየሩሳሌም አደባባይ ይፈስ የነበረው ብር ሁሉ ውጫዊ ውበት ብቻ ነበር። በቤተ መቅደሱ ጥልቅ ክፍል ውስጥ በወርቅ መሠዊያውና በመቅረዞቹ ማዶ ፍጹም የሆነ አንድ 4 ማዕዘን ክፍል ነበር። ርዝመቱ ወርዱና ቁመቱ እኩል 10 ሜትር የሆነ ስሙም ቅድስተ ቅዱሳን ይባል ነበር። በዚያም ክፍል ውስጥ መስኮቶች አልነበሩም፣ መቅረዞችም አልቆሙም። ክፍሉ በታላቅ ጨለማና በዝምታ የተዋጠ ነበር፣ ምክንያቱም ውስጡ የቃል ኪዳኑ ታቦት ነበርና። እርሱም በወርቅ የተለበጠ የግራር ማደሪያ ሲሆን በአምላክ ጣት የተጻፉትን 10ቱን የሕግ ጽላቶች በውስጡ ይዞ ነበር። አስቡት፣ በሲና ተራራ ላይ መለኮታዊው እሳት የነካቸው እነዚያ የድንጋይ ጽላቶች በዚያ ሳጥን ውስጥ ነበሩ። ከታቦቱም በላይ ከወይራ እንጨት ተቀርጸው በወርቅ የተለበጡ 2 ግዙፍ ኪሩቤል ቆመው ነበር። ክንፎቻቸውንም እስከ ግንቡ ግራና ቀኝ ድረስ ዘርግተው ነበር። በዚያም ክንፎቻቸው መካከል ባለው የ3 ሜትር ከፍታ ቦታ ላይ በዚያ ባዶ አየር ውስጥ አምላክ ነበር። ይህ የእስራኤል አምላክ ማዕከል ነበር። ከሰሜን የመጣ አንድ ሰው ከሁሉም በላይ መሆኑን ለማሳየት ተነሳ። ኢየሩሳሌምን ያፈራረሳት ያ ሰው ራሱን እንደ ንጉሥ ብቻ አልነበረም የሚያየው፣ ይልቁንም እንደ ኃያል ፍጡር እንጂ። ናቡከደነጾር በ605 ዓመተ ዓለም በባቢሎን ዙፋን ላይ ሲቀመጥ የመንግስት ብቻ አልነበረም የወረሰው፣ ይልቁንም በጥንታዊው ዓለም ታይቶ የማይታወቅ እጅግ ገዳይ፣ ቀልጣፋና በቴክኖሎጂ የገሰገሰ የጦር መሳሪያን እንጂ። የባቢሎን ሰራዊት እንደ ጽኑ ማዕበል ወደ ይሁዳ ምድር ተንቀሳቀሰ። ያ
በሰለሞን እጅ የታነጸው የወርቅ መቅደስ በናቡከደነጾር እጅ ወደሚፈረካከስ የድንጋይ ክምርነት ሲለወጥ ጥቂት ጊዜ ታየ። ባቢሎናውያን ከ20 ሜትር በላይ ቁመት ያላቸው ተንቀሳቃሽ የከበባ ግንቦች ይሰሩ ነበር። አስቡት፣ በእነዚህ እንጨት የታነጸ ሰማይ ጠቀስ ሕንፃ በቀስት ተወርዋሪዎች ተሞልቶ ወደ ከተማችሁ ቅጥር ሲወርድ፣ ወደ አውራ ጎዳናችሁ ወደ ታች ሲተኮስ ማየት የሚፈጥረው ድንጋጤ። በተጨማሪም በሰንሰለት የተንጠለጠሉና በደርዘን የሚቆጠሩ ሰዎች የሚዘውሩት የብረት ራስ ያላቸው ግዙፍ ግንብ ማፈራረሻዎችን ይጠቀሙ ነበር። ያ በቅጥሩ ላይ የሚያርፈውና ምድርን የሚያናውጠው የባቢሎናውያን መዶሻ ድምፅ በርቀት ይሰማ ነበር። ኢየሩሳሌም የናቡከደነጾርን አምላክነት ስለማትቀበል ከበላዩ የእስራኤል አምላክ አለም ስለምትል እንደ ስድብ ይሰማው ነበር። እስራኤላውያን ለጠላቶቹ ለመስገድ አሻፈረኝ አሉ። እስራኤላውያን አምላካቸው እግዚአብሔር በሞሪያ ተራራ ላይ ካለች ቅድስተ ቅዱሳን የወርቅ ክፍል ሆኖ መላውን ዓለም ይገዛል ብለው ያምናሉ። እንዲመለክ ብሎ የመሠዊያ አጸዶችን ለገነባና ራሱን እንደ ሕያው አምላክ ለሚያይ ሰው ይህ የማይታለፍ ትንኮሳ ነበር። እርሱ የኢየሩሳሌምን ሀብት ብቻ ሳይሆን የእስራኤልን አምላክ ተረት መሆኑን ማረጋገጥ ፈለገ። ነገር ግን ናቡከደነጾር ሊረዳው የማይችለው አንድ ያልተጠበቀ የታሪክ መለዋወጥ ተከሰተ። በኤርምያስ 25 ላይ አምላክ ስለ ባቢሎን ንጉሥ ሲናገር ጠላቴ አላለውም፣ ይልቁንም ባሪያዬ ናቡከደነጾር አለው እንጂ። የባቢሎን ንጉሥ ዓለምን በገዛ ምኞቱና ጥበቡ የሚወር መስሎት ነበር። ነገር ግን በሕዝቡ ውስጥ የገባውን ኃጢአት ካንሰር ለመቁረጥ በአምላክ እጅ እንዳለ የቀዶ ጥገና ምላጭ መሆኑን ፈጽሞ አላወቀም። አምላክ ኢየሩሳሌምን ያለ ማስጠንቀቂያ አላጠፋትም። ፍርዱ እንደሚመጣ የሚጮሁ ነቢያትን በየመንገዱ ሰደደ። ጣዖት አምልኮ አገሪቱን ሙሉ ለሙሉ ወሯት ነበር። ሰሎሞን ለአምላክ የገነባው መቅደስ በሰሎሞን ባዕዳን ሚስቶች ጣዖታት መሠዊያዎች ተከቦ ነበር። ሕዝቡ ሕንፃውን እንጂ የሕንፃውን ባለቤት ረስተውት ነበር። ኤርምያስ በመቅደሱ አደባባይ ቆሞ እንዲህ የሚል የመጨረሻ ማስጠንቀቂያ ሰጠ። ለባቢሎናውያን ተገዙና በሕይወት ኑሩ፣ ካመጻችሁ ግን ይች ከተማ የመቃብር ስፍራ ትሆናለች። ኤርምያስ ማስጠንቀቂያ ብቻ አልሰጠም፣ በመንገዶች ላይ አለቀሰ፣ ለመናቸውም። እነርሱ ግን ሳቁበት። ንጉሥ ኢዮአቄም ግን መስማት አልፈለገም። ፖለቲካ ከትንቢት ሊያድነው እንደሚችል አሰበ። ከግብፅ ጋር ምስጢራዊ ቃል ኪዳን ገባ። ፈርዖንንም የሚጠብቀው መሰለው። በትዕቢትም ተሞልቶ ለባቢሎን ይከፍለው የነበረውን ግብር አቆመ። መልሱ ግን ፈጣንና ጨካኝ ነበር። በ597 ዓመተ ዓለም ናቡከደነጾር ወደ ኢየሩሳሌም ዘመተ። ንጉሥ ኢዮአቄም የባቢሎን ሰራዊት ገና ሳይደርስ ሞተ። ይህም የነቢዩ ኤርምያስ እንደ አህያ ተጎትቶ ይቀበራል ብሎ የተነበየው ትንቢት ፍጻሜ ነበር። የ18 ዓመቱ ልጅ ኢዮአኪን ግን በቅጥሩ ላይ ሆኖ ማለቂያ የሌለውን የባቢሎንን ድንኳን ባየ ጊዜ ወዲያው እጁን ሰጠ። ናቡከደነጾር ግን ምንም ምሕረት አላሳየም። ከኢየሩሳሌም ምርጥ የተባሉትን 10,000 ሰዎችን፣ ጥበበኞችና ወታደሮችን፣ መኳንንትን ባቢሎን አፈለሳቸው። ወደ መቅደሱም ገብቶ እጅግ የከበሩትን የወርቅ ነዋያት ዘረፈ። ይህ ተጠንቀቁ የሚል የማስጠንቀቂያ እርምጃ ነበር። ከተማዋን ግን ሳያፈርሳት ትቶ ሴዴቅያስ የተባለውን ሰው እንዳሻንጉሊት ዙፋን ላይ አስቀመጠው። ሴዴቅያስ ለባቢሎናውያን ታማኝ ለመሆን ማለ። ለ8 ዓመታት ያህል ሴዴቅያስ ቃሉን ጠብቆ ነበር። ነገር ግን ኩራት በዝግታ የሚገድል መርዝ ሆነበት። በሐሰተኞች ነቢያት ግፊትና ሰላም ነው በሚሉ የሐሰት ተስፋ ተታሎ ሴዴቅያስ ያንኑ የሞት ስህተት ደገመው። በ588 ዓመተ ዓለም ቃሉን አፈረሰ፣ አመፀም። ቪዲዮ ከተመቻችሁ ኮሜንት ላይ ፓርት 2 እያላችሁ ጻፉልን። ሳብስክራይብ እያደረጋችሁ ቤተሰብ ሁኑን።